ጤና ይስጥልኝ የመዘክር ሚዲያ ተመልካቾችና ተከታታዮች እንደምን አላችሁ? ይህ መዘክር ሚዲያ በዓለም ዙሪያ ያሉትን ትንታኔዎቻችንን እንጀምራለን። የኢራን አሜሪካና እስራኤል ጦርነት ከተጀመረ ዛሬ 22ኛ ቀኑን አስቆጥሯል። በዚህ ጊዜ ውስጥ እንግዲህ ኢራን አልተቻለችም። አሁንም በዚህ 24 ሰዓት ውስጥ ምን ተደረገ የሚለውን አርስተ ዜናዎቹን አሰማችሁና ከዛ ወደ ዝርዝሩ እንገባለን። የማይበገረው ዲያጎ ጋርሺያ የጦር ሰፈር በሚሳኤል ተመታ። ካምፕ አሪፒያን ተመታ። ነባቲም እና ኔቫዳ አየር ጣቢያዎች እስራኤል ውስጥ ተመቱ። አልዳሃፍራ የአረብ ኤሚሬትስ አየር ጣቢያ ተመቷል። ናታን የኢራን ኒውክሌር ጣቢያ በእስራኤል ተመቷል። የኢራን የጸጥታና ደህንነት ሚኒስትር ኢራን ውስጥ ተገደሉ የሚሉ ዋና ዋናዎቹ አርዕስቶች ናቸው። በዝርዝር እንመለከታለን። ዲያጎ ጋርሺያ በህንዳዊ ውቅያኖስ ውስጥ የሚገኝ ደሴት ሲሆን በዚህ ቦታ ላይ አሜሪካ ለረጅም ዓመታት አለ የሚባል ሰራዊት አስቀምጣበታለች። እዚህ ጋር ከመርከብ ላይ የሚነሱ የጦር አይሮፕላኖች የሚቀመጡበትና ትላልቅ መርከቦች የሚሰፍሩበት አካባቢ ነው። በጣም በዓለም ተፈሪ የሆነ ቦታ ነው። አሜሪካ ደግሞ እዚህ አካባቢ ያለውን አፍሪካንና ኤዥያንም አካባቢ በሙሉ የምትከታተልበት ትልቁ ቦታ ነው። ዲያጎ ጋርሺያ ደሴት ናት። እዛ ላይ የሰፈረ ነው እና ኢራን ይህንን ቦታ በሚሳኤል ሞክረዋለች። ጉዳት አድርሳለች ባይባልም ሁለት ባላስቲክ ሚሳኤሎችን አምዘግዝጋ ይህንን ቦታ ፈትሸዋለች። በጣም አስደናቂው ነገር ኢራን እስከ ቅርብ ጊዜ ድረስ በውጭ ጉዳይ ሚኒስትሯ አማካኝነት አሁን በቅርብ ቀናት ኢራን ያላት ተወንጫፊ ሚሳኤል እስከ 2000 ኪሎ ሜትር ርቀት የሚሄድ ነው ብላ ነበረ። ነገር ግን በእጥፍ ሆኖ ተገኝቷል። የኢራን ሚሳኤሎች 4000 ኪሎ ሜትር ያክል ተወንጭፈዋል የሚባለው። ይሄ ርቀት ደግሞ በጣም አስደንጋጭ የሆነ አሁን በብዙ እንደተስተጋባው በቀጥታ ኢራን ቦታው ላይ ሆና ለንደንን መምታት ትችላለች ተብሎ ግምት ተወስዷል። ኢራንም እየለካች ነው የምትመስለው። ወደዚህ ወደ ደሴቷ የተተኮሱ እነዚህ ሁለት ባላስቲክ ሚሳኤሎች አንዱን በአየር ላይ አምክነነዋል ሲሉ አንዱ ግን መሬት መጥቷል። ለጊዜው ያደረሰው ጉዳት እንዲህ ነው ተብሎ የተገለጸ ነገር የለም። ግን ቦታው ድረስ ሄዶ ልኬቱን ግን አሳይቷል። የኢራን የምት ኃይል ወይም ደግሞ የማስወንጨፍ ኃይል ምን ያህል እንደሆነ ርቀቱ ለጊዜው እስከ 4000 ኪሎ ሜትር የሚዘገዘግ መሆኑ ተረጋግጧል ማለት ነው። በዚህ ከትናንት ቀን ወዲህ ነው ይሄ ነገር የተደረገው። ስለዚህ አሁን የኢራን ነገር መቋጫ የለውም። ምንድነው ያላት ኢራን ምን ማድረግ ትችላለች የሚለው ዓለምን በጣም አስደምሟል። ከቀን ወደ ቀን አዳዲስ ነገሮች ናቸው የሚመዘዙት። ስለዚህ ተቃራኒዎቿም ራሳቸው መገመት የማይችሉት አይነት ነገር እንዳላት ዓለም እየተመለከተ ነው ማለት ነው። ሌላው ትልቁ የአሜሪካን ጦር ሰፈር አሪፒያን ካምፕም ተመቷል። ትናንት ሌሊት ሳይሆን አይቀርም። አንድ ከድምጽ የፈጠነ ምንም ምልክት ያላሳየ ነገር ድንገት አሪፒያን በሚባል ትልቁ የአሜሪካን የጦር ሰፈር ላይ ወድቋል ተብሏል። ይህ እንግዲህ በኋላ ሲረጋገጥ ኢራን ያስወነጨፈችው ባላስቲክ ሚሳኤል መሆኑ ተረጋግጧል። ይህ ቦታ የአሜሪካ የደም ስር ተብሎ የሚነገርለት ትልቁ የጦር ካምፕ ሲሆን ከኩዌት ከተማ 55 ኪሎ ሜትር ርቆ የሚገኝ ነው ተብሏል። ፔንታጎን እናውቃለን፣ የአሜሪካ ትልቁ የሰራዊት ተቋም ነው እና ምን ብሎ ስም አውጥቶለታል ወይም ደግሞ የሚሰጠው ደረጃ ትልቁ የአሜሪካ ደም ስር የሆነና ባለ 5 ኮከብ ልክ ለሆቴሎች ደረጃ የምንሰጠውን ያክል ባለ 5 ኮከብ የሆነ ወታደራዊ ተቋም ነው በመባል የሰየመው ነው እና በጣም አሉ የሚባሉ ሎጂስቲክስ እዚህ አካባቢ ላይ አሉ የሚባሉ የጦር መሳሪያዎች ያሉበት ነው። እንግዲህ ኩዌት ትልቁ የአሜሪካ የጦር ሰፈር ነው ተብሎ ይነገራል።
ስለዚህ ይህንንም ባላስቲክ ሚሳኤል መታዋለች። የጉዳት መጠኑ ለወደፊት የሚብራራ ይሆናል። በዚህ ወታደራዊ ሰፈር መርከቦች፣ አውሮፕላኖች ወዘተ አያቋርጡም። የሌሎች ሀገሮች አያቋርጡም። በፍጹም ጸጥታና ደህንነቱ የተጠበቀ ነው። የኢራን ሚሳኤሎችን ግን የሚገታ አልተገኘም። ይሄው ይህንንም ቦታ ፈትሻበታለች ማለት ነው። ነባቲም እና ነቫዳ የሚባሉ የእስራኤል አይሮፕላን ጣቢያዎችም ተመተዋል ተብሏል። ትናንት ኢራን የሆነ ነገር ሲከሰትባት ወዲያውኑ ነው መልስ የምትሰጠው። ስለዚህ እነዚህ ቦታዎች የኒኩሌር ጣቢያዋ ላይ በኢራን ኒኩሌር ጣቢያ ላይ እስራኤል ድብደባ ስላካሄደች ወዲያውኑ የተወሰደ የብቀላ ምት ነው ተብሏል። ስለዚህ በዚህ ነቫታም ተብሎ በሚጠራው የአየር ጣቢያ ውስጥ ተዋጊ ጄቶቿ አስተማማኝ በሆነ መከለያ ውስጥ የተደበቁበት ወይም የተከለሉበት ጣቢያ መሆኑን እስራኤል ገለጸች ሲሆን የኢራን ሚሳኤል ፍተሻን ግን አላስተባበለችም። ምን ማለት ነው ይሄ? አዎ ተኩሳብናለች ተብሏል እና የተረጋገጠ መሆኑን ግን ምንም ጉዳት አልደረሰብንም ነው። ያው እንግዲህ ሁለት ተቃራኒ ኃይሎች ወይም የሚዋጉ ተቃራኒ ሀገራት አንዱ ያንዱን ማንኳሰስ፣ አንዱ ያንዱን ውድቅ ማድረግ ይሄ የተለመደ ነው። አያምኑም። ሚዲያዎች ለመቀርጸው እንዳያስተላልፉ በተደጋጋሚ እንደገለጽነው እስራኤል ከልክላ ወይም አግዳለች። ስለዚህ እያደር ግን አንድ ቀን መውጣቱ የማይቀር ነገር ነው። ኔቫዳ የተባለው የአየር ጣቢያ ብዙ አይሮፕላኖች የተከማቹበትና ዋነኛው የቴክኒክና የጥገና ጣቢያ ነው። እስራኤል ሀገር ውስጥ ኢራን አውድሜዋለሁ ትላለች። እስራኤል አልተነካብንም፣ ሁሉንም የሚሳኤል ናዳ በሰማይ ላይ አክሽፈነዋል ትላለች። እንደ ግርሳ ተከታትለው የሚምዘገዘጉት የኢራን ሚሳኤሎች ምን ሰሩ ለሚባለው ግን መሬት ራሷ ውላ አድራ ማሳየቷ አይቀርም። ሌላው አልዳህፍራ የሚባለው የአረብ ኤምሬት አየር ጣቢያም በኢራን ተመቷል ተብሏል ትናንት። ይህ ጣቢያ አሜሪካን የምትጠቀምበት አየር ማረፊያ መሆኑ ተገልጿል። ከአቡዳቢ 200 ኪሎ ሜትር ርቆ ይገኛል ተብሎ የተነገረለት ቦታ ነው እና አረብ ኤምሬት እንግዲህ እየተቀጠቀጡ ያሉት ለአሜሪካ ስላደሩላትና ጦር ሰፈር ስለሰጧት እንዲሁም ብዙ የአሜሪካ ካምፓኒዎች ሀገሪቷ ውስጥ በመኖራቸው ነው። ምናልባት ሁላችንም እናውቃለን ኢትዮጵያውያን እዚህ ሀገራችን ውስጥ የሚገኙ ማሽነሪዎች በተለይ ይሄ ካት ካምፓኒ የሚያመርታቸው የመንገድ ኮንስትራክሽን መስሪያ ማሽኖች በሙሉ የሚመጡት ከዱባይ ነው። ስለዚህ አሜሪካ ምን ያህል ሸቀጦቿን እነ ዱባይ ላይ እንደምታራግፍና ገበያዋን እንደምታጧጡፍ ዶላር እንደምታፍስ የታወቀ ነው። በዚህ ላይ ደግሞ ወታደራዊ ካምፖቿን እዛ ላይ አስቀምጣ እንደምትቆጣጠር ይሄንን መካከለኛውን ምስራቅ የታወቀ ነው። ዙሪያውን በስድስቱም ሀገራት ላይ እነሆ እንግዲህ ዳፋው እነሱን እያስቀጠቀጣቸው ነው። ምክንያቱም በእርግጥ እነሱም ጥቅም አላቸው። የነዳጅ አካባቢ የነዳጅና የተፈጥሮ ጋዝ ማምረቻ ስለሆነ እዛ አካባቢ ጥቅማቸውን ያስጠብቁ ነበረ። ግን መጨረሻ ላይ ደግሞ ከጠበቁት ውጪ ሆኖባቸው ዛሬ ኢኮኖሚያቸው በየቀኑ እየተንኮታኮተ ይገኛል። በሌላ በኩል ደግሞ ናታን የኢራን ኒኩሌር ጣቢያ በእስራኤል ተደብድቧል። የኒኩሌር ጣቢያ ተመታ ሲባል በጣም አስደንጋጭ ነው። ምክንያቱም የኒኩሌር ጣቢያ ከተመታና ኒኩሌሩ ራሱ እዛ ውስጥ ከፈነዳ ጨረር ነው የሚወጣው። ይህ ጨረር ደግሞ በጣም ጎጂ አደገኛ ህዝብን በጣም ሊጎዳ የሚችል ነው። እንግዲህ ባጠፋው ደግሞ ኢራን ዲሞና ተብሎ የሚጠራውን የእስራኤልን የኒኩሌር ጣቢያ ደብድባለች። ይህ የእስራኤል የኒኩሌር ጣቢያ ሚሳኤሉ ህንፃዎችን አፍርሷል ተብሏል። እዛ ቦታ ላይ ተወረወረ። እስከ 200 ሰዎችም ተጎድተዋል ተብሏል። ለጊዜው ያለው መልካም ዜና
በሁለቱም ወገን ጨረሩ አለመውጣቱ ነው። የእስራኤል ህንጻዎች ናቸው የፈረሱት፣ እዛ አካባቢ የነበሩ ሰዎች ተጎድተዋል ነው እንጂ የኒኩሌር ጣቢያው ወድሞ ጨረር ወጣ የሚባል ነገር የለም። የኢራንም ለጊዜው እንደዛው ነው። ግን አሁንም ቢሆን መዛቻው ፉከራው አለ። ምክንያቱም ለህዝብ የማሰብ ጉዳይ በፍጹም እየታየ አይደለም ማለት ነው። ስለዚህ ይሄ ጨረር የኒኩሌር ጨረር ከወጣ እስከ 400 ኪሎ ሜትር ድረስ ህዝብን የማጥቃት እና አደጋ የማድረስ ኃይል አለው ተብሎ ስለሚገመት እጅግ በጣም አስደንጋጭና አስፈሪ ነው። ሌላው እስራኤል አሁንም እያደነች የኢራንን ባለስልጣናት መግደሏን አላቋረጠችም። ሲኒየር ወይም ደግሞ ነባር የኢራን መሪዎች እየተገደሉ ነው። አሁንም ቢሆን እንደገና የኢራን የደህንነትና የጸጥታ ባለስልጣን ሌላ ተገድለዋል። ኢስማኤል ከቲብ የሚባል በአይሮፕላን ድብደባ እንደገደለቻቸው ይነገራል። እና አሁን አሳሳቢ ጉዳይ እስካሁንም ድረስ ቢሆን ኢራን ይሄ ሁሉ ሲኒየር መሪ እየተገደለባት ከሃይማኖት መሪው ጀምሮ እስከታች ድረስ ሚኒስትሮች፣ የጦር መሪዎች ከአምና ጀምሮ ነው የሚገደሉት። ብዙ ባለስልጣናት ናቸው ያለቁት። ደግሞ ዋና ዋና ቦታ ላይ ያሉት የሚሊሻ ኃላፊዎች፣ የጦር የበላይ አዛዦች፣ የደህንነት ሰዎች እየተገደሉባት ነው። እና አሁን ዓለምን እየገረመ ያለው እነዚህ ቁንጮ የሆኑ መሪዎች እየተገደሉባት ኢራን እንዴት ነው ይሄንን ተቋቁማ ያለችው የሚል ነው። ስለዚህ ከዚህ አሁን ዓለም እየተማረ ያለው በእኔ አስተያየት አንዱም ጠላትህን አትናቅ ነው። አንድ የማኦ ሴቱንግ ኮቴሽን አለ ጥቅስ፣ የተሸነፍከው ጠላትህን አሳንሰህ የተመለከትክለት ነው የሚል ምርጥ የሆነ አባባል አለ። ጠላትህ ምን እንዳለው ስለማታቅ ጠላትን አኮስሰህ በተመለከትክ ቁጥር ከጠላትህ ጫማ በታች ልትወድቅ ትችላለህ። ስለዚህ ኢራንን ሲጀምሯት በፌብሩዋሪ 28 እንዲህ አልመሰላቸውም እነ ትራምፕ። በእንዳው ግፋ ቢል 48 ሰዓት ነው የሚፈጀው ነበር ያለው። እንግዲህ ነገሩ አሁን እያየለ መጥቶ እዚህ ደረጃ ደርሷል። አሁን ነገሮች እየተጋጋሉ ከሄዱ በኋላ ደግሞ ሰሞኑን አሁን ምን እየተባለ ነው? ዶናልድ ትራምፕ ለኢራን 48 ሰዓት የማስጠንቀቂያ ጊዜ ሰጥተዋታል እየተባለ ነው። በ48 ሰዓት ውስጥ የሆርሙዝ ሰርጥን ካልከፈተች የመጨረሻውን እርምጃ እንወስድባታለን የሚል ነው። ሌላው እዚህ ጋር ጠቀስ አድርጌ ማለፍ እንፈልገው ቅድም ያልነው ዲያጎ ጋርሻ ቦታ ላይ የአሜሪካን ጦር ብቻ አይደለም ያለው፣ የእንግሊዝም ሰራዊት አለ። የሷም ጣቢያ ነው እዛ አካባቢ ላይ። ኢራን አሁን ይሄንን እርምጃ የወሰደችው ሰሞኑን ምን ብላለች? ለንደን ባለፈው ፊት ስትነሳ ነበር ብለናል። መርከቦቹ እዛ አካባቢ መርከቦችን አሜሪካ ልትጠቀምባቸው ትችላለች ይሄንን የሆርሙዝ ሰርጥን ለማስከፈት የሚል ቃል አሰምታለች። ስለዚህ አሁን ወደ ዲያጎ ጋርሻ ወርውራለች፣ ርቀቱን ለክታለች። ይሄ ርቀት ደግሞ ለንደንን ሊመታ የሚያስችል ርቀት ነው ተብሏል። አሁን ወደ ዲያጎ ጋርሻ የተወረወረው ሚሳኤል ይህንን የዲያጎ ጋርሻን ታሪክ ከሌላ ታሪክ ጋር አያይዘን ብንመለከት አሜሪካን እዛ አካባቢ ሁለት ስትራቴጂያዊ ቦታዎች ነበሯት። ለምሳሌ ኤርትራ ከኢትዮጵያ ጋር በፌዴሬሽን በነበረችበት ዘመን ላይ ቃኘው ስቴሽን የሚባል የአሜሪካ ጣቢያ አስመራ ከተማ ውስጥ ነበረ። እዛ ቦታ ላይ ዓለምን የምትቆጣጠርበት ሬዲዮ አቋቁማ ነበረ፣ መገናኛ ዓለምን የምትቆጣጠርበት አሜሪካ። ስለዚህ እነዚህ ሁለቱ ቦታዎች በዚህ አካባቢ ላይ የምስራቅ አፍሪካም ይሁን የኤሲያን ሀገሮች ለመቆጣጠር በሚገባ የምትጠቀምባቸው ትልልቅ ቦታዎች ነበሩ። በኋላ ከኤርትራ ከወጣች በኋላ ግን ይሄ በህንድ ውቅያኖስ ላይ በምትገኘው ደሴት ዲያጎ ጋርሻ ላይ ያለው ትልቁ የጦር ሰፈር ግን ዋናው የአሜሪካ የደም ስር ነው ይባላል። እንግዲህ አሁን
ኢራን እዛ አካባቢ ድረስ አድርሳለች። መጪውን ጉዳይ የምንመለከተው ይሆናል። በቀደም ዕለት አሜሪካ ለኢራን ነዳጇን እንድትሸጥ ማዕቀቡን አንስታላታለች ይባላል ብዬ ነበር። ይባላል ነው፣ ግን አሁን በብዛት እየተወራ ነው ይሄ ነገር። ግን ምን ብዬ ነበር እኔ ካረገችስ እንዴት ሊሆን ይችላል የምንሰማው ይሆናል ነበር ያልኩት። ግን ደግሞ ተአምር አይደለም ብዬ ነበር። ምክንያቱም ለራሺያ ፈቅዳላታለች። ራሺያን ስለወደደቻት አይደለም ተገዳ ነው ብዬ ነበር። በዩክሬን ጦርነት ምክንያት ማዕቀብ ጥላባት ነበር ራሺያ ለአውሮፓ ሀገራት የተፈጥሮ ጋዟን እንዳትሸጥና አሽጋባቸዋለች። ራሺያ በጣም ተቸግረው ተሰቃይተው ነው ያሉት አውሮፓ አሁን። ስለዚህ አሁን ደግሞ ለኢራን ወዳ አይደለም አሜሪካን ማዕቀቡን የምታነሳላት፣ ዓለም ፊቱን እንደሚያዞርባት ስለምታውቅ የአሜሪካን ሕዝብ በመሪው ላይ እንደምነሳሳ። ምክንያቱም አሁን እንደ ዶናልድ ትራምፕ የተቸገረ ሰው የለም። ኮንግረሱ አልተቀበለም። ኢቭን የሰራዊት መሪዎች ይሄን ነገር ያልተመከረበት በመሆኑ አልተቀበሉም። ስልጣኑን በገዛ ፍላጎቱ የለቀቀ መሪ አለ። ስለዚህ ይህ ነገር ሄዶ ከፍተኛ የሆነ አደጋ ስለሚያመጣ የኢኮኖሚ ቀውሱ በዓለም ደረጃ በጣም በከፍተኛ ደረጃ እየጦዘ ስለሆነ አሜሪካ ለኢራን ወዳ አይደለም ማዕቀቡን ለጊዜው ብታነሳ የምታነሳው ተገዳ ነው። ይህ ደግሞ ኢራን ድል መታለች ማለት ነው። በዚህም እያለ እኮ ባለፈው ጊዜ የህንድን መርከብ አሳልፋለች። በምን ዋጋ አስከፍላ ነው ያሳለፈችው? በየን ነው ያስከፈለችው፣ በቻይና ገንዘብ። ይሄ ማለት ደግሞ በብሪክስ የሚባለው ድርጅት አለ አሁን ዶላርን እንዲተካና የዶላር ተጽዕኖ እንዲቀንስ ሊያደርጉ የተቋቋሙ እነ ራሺያ፣ እነ ብራዚል፣ እነ ሳውዝ አፍሪካ፣ እነ ህንድ፣ ኢራን ራሷ ያለችበት ብሪክስ እንደተመሰረተ እናውቃለን። ስለዚህ ይሄ የዶላርን ተጽዕኖ እንዲወርቅ ለማድረግ ወይም ደግሞ ለማስቀረት እነዛ ሀገራት በራሳቸው ገንዘብ የብሪክስ ገንዘብ ፈጥረው እርስ በርሳቸው ሊገበያዩ እንግዲህ ብዙ የዓለምን ህዝብ ደግሞ የያዙት እነ ህንድና እነ ቻይና መሆናቸውን እናውቃለን። ስለዚህ የብሪክስ ተጽዕኖ ካሁኑ እነሆ በኢራን ተጀምሯል። ምክንያቱም ኢራን አሁን በቻይና ገንዘብ ነዳጇን የምትሸጥ ከሆነ በብሪክስ ሀገሮች ገንዘብ ነዳጇን የምትሸጥ ከሆነ ዶላር እዚህ አካባቢ ላይ ዋጋ አጣ ማለት ነው። ምክንያቱም ኢራን ከፍተኛ የሆነ የነዳጅ አምራች ሀገር መሆኗና ትልቅ የሆነ የተፈጥሮ ጋዝ ምንጭ እንዳላት ባለፈው ጊዜ ስንተነትን ቆይተናል። ስለዚህ አሁንም ቢሆን አሜሪካ ኢራንን ስለወደደቻት ወይ ለኢራን ስላዘነችላት ሳይሆን ኢራን በኃይሏ እጇን ጠምዝዛ ይህንን ፍቃድ ወይም ደግሞ ጊዜያዊም ቢሆን ማዕቀቧን እንድታነሳ እንዳደረገች ሁሉም ሰው መውሰድ ይችላል ብዬ ገምታለሁ። ስለዚህ የተከበራችሁ አድማጮቼ የዛሬውን ዜናዬንና የዜና ትንተናዬን እዚሁ ላይ አበቃሁ። ኤርትራና ኢትዮጵያ በሰላም ይኖራሉ። ቻው።